ምግብ ስሪልኝ ምናምን አታፍርም? ታፍራለህ? ምን እየሆንሽ ነው? እባክህ እየተለማመድኩ ነው። እብደት ነው የምትለማመጪው? ኧረ አይደለም፣ ስክሪፕት ነው። ይኸውልህ በጣም ገራሚ አጭር ፊልም ሊሰራ ነው እና ለዋና ገጸ ባህሪያ በኋላ ኦዲሽን ስላለኝ እየተለማመድኩ ነው። ኧረ እኔንም አስገብኛ። ጨዋታ መሰለህ እንዴ? እንዴት ነው ማስገባ? አንቺ ከገባሽ እኔንም አስገብኝ። ደግሞ ፊልም በዘመድ ነው የሚሰራው ምናምን ይባል የለ እንዴ? እናንተ ዘመዴ ነህ እንዴ? ወንድሜ ነህ እንጂ። እኔ የምለው ግን ዘመድ ምን ማለት እንደሆነ ታውቂያለሽ? አዋ ገጠር ያሉ ቤተሰቦቻችሁ ናቸው። አንቺ ቆይ እስቲ እንዴ ይኸው የወንድ ገጸ ባህሪ ያለው አይደል እንዴ? እሱን ለምን እኔ ያልጫወተው? ሲጀመር ከወንዱ ጋር ፍቅረኛ ማሞቹ ነን ነው የምንሰራው። እኔ እናንተ ደግሞ እህትና ወንድም ነን፣ አንድ ላይ መስራት አንችልም። እና በቃ ልትወጭበት ነው? ለኪን ደፋር ወዴት ነው የምወጣው? ሲጀመር አንተ የት የምትችለውን ትወና ነው ልስራ ብለህ የምትመጣው? ለጥበብ የተፈጠርኩ መሆኔን እያወቅሽ እንደው አታፍርም? ብቻ ጎበዝ ነኝ ልትል እንዳይሆን ፈልጌ ይመስልሻል? አይደል ዘፈን እንደምትዘፍነው ጨዋታ አይደለም። እሺ ሁሮ ስነ ስርዓት በዘፈን አትምጭብኝ። እሺ ምንም ቢሆን እኮ አንድ ሰሞን እንጀራዬ ነው። አይ እንጀራ እንኳን ሙዚቃናን እኮ ውስጤ ቀብሬዋለሁ እንጂ አልጣልኩት። ማይኬን እኮ ደብቄዋለሁ እንጂ አልሰቀልኩት። ጩባው እያለች ስሜን ትጣራለች። ሙዚቃ በእኔ መጥፋት አንገቷን ሰብራለች። አንተ እውነትም ትወና ጎበዝ ነህ። ለትወና እንኳን አልነበረም፣ ግን ይሁንሽ። በቃሽ አንተ የወንዱን ገጸ ባህሪ በለው፣ እኔ በዛው የራሴን ለማመዳለሁ። እና እገባው ማለት ነው? የት ነው የምትገባው? ምንድን ነው አንተ እንዴ? ይኸውልህ ከፈለክ በኋላ አብረኸኝ ትሄድና ማለት ነው የወንድ ገጸ ባህሪ ምናምን ካለ ትለምናቸዋለህ፣ ሄደህ ትጠይቃቸዋለህ። ጀምርሽ በቃ አክሽን። አንተ ግን ትንሽ አላበዛኸውም እንዴ? የትም እየጠጣ እየሰከርክ እየመጣ ምግብ ስሪልኝ ምናምን ስትል አታፍርም? ይኸውልህ ለመጨረሻ ጊዜ ነው ምነግርህ፣ ይሄን መጠጥህን የማታቆም ከሆነ ከዚህ ቤት ትቼህ ነው እሺ የምወጣው። ረግበኝ። መቼም ቢሆን መጠጥ አላቆምም። አንቺ ከምትሰጪኝ ደስታ በላይ መጠጥ ነው ደስታ የሚሰጠኝ። እንደውም አንቺ ስትወጪ ቤቱ ስለሚሰፋኝ መጠጤን አስገባለሁ፣ ያውም ከነቀጂው። እሺ አቆማለሁ ነው እኮ የሚለው። ለሴት ብዬማ መጠጥ አላቆምም። ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ቀና በል አንተ የሌባ ጥላህን አጣልበት። እኔ እንደሆነ ይህን ብርዤ በአንተ የሥራ ሰዓት አልንቀሳቀስ። የሥራ ሰዓት ማታ ነው። እናንተ ግን አላበዛችሁትም? እንደዚህ እያላችሁ ስሜን እያጠፋችሁት ነው እኮ ማታ ሰፈሩ ጭር ያለው። እና ከፋ እንዴ? ስራ እኮ ነው። ደንበኛ ሲጠፋ ይከፋኛል። ደንበኛ እኮ ንጉሥ ነው። እንደው አቡዬ ሁለታችን ብቻ አይደለንም ያለ ነው። ለአንዴና ለመጨረሻ ጊዜ ልምከርህ፣ እሺ ብለህ ስማኝ። እንደው ይህን ሌብነቱን ትተህ እንደ ማንኛውም ጨዋ ሰው ስራ ጀምር። አይ አባዬ ያልኩህን ሰምተኛል። ልምከርህ ስትለኝ ነው መስማት ያቆምኩት። በቃ
ከደሞዝ ይሄ ብቻ ነው የሚተርፈኝ። ይሄ የኔ ድርሻ ነው። ደራሽ ውሰድ። ቁጭ አድርጌ መቀለቤም ሳያንስ ጭራሽ ድርሻም ያምርሃል። ለራሴ እኔ በዳ ተዘፍቄያለሁ። እና ታዲያ ለምን ጀልባ ገዝተህ እየቀዘፍክ አትወጣም? ለወፍ እንኳን እንዳይተርፍ አድርጌ ጥርስን ሳልሰብረው አርፈ ተቀመጥ። ይኸው ቤት ውስጥ የሚያስፈልጉትን ነገሮች ጽፌ አምጥቻለሁ። ምንድን ነው ይሄ? የወር አስቤዛ ነው። የሰፈሩ ነው? ምንድን ነው ይኸው ሁሉ? የኛ ነው እንጂ። እንግዲህ ቤት ውስጥ የሌሉት እነዚህ ናቸው። ምንድን ነው ታዲያ ያለው? ምንም። እንደዚህ ተንደላቀናል እንዴ? በእኔ ይህን ሁሉ መግዛት አልችልም። ለራሴ በዳ ተጨማልቅ ያለው። ውሃ ላምጣ ላስታጥብህ? እና ወሩን ሙሉ ምን እንበላ ነው? ለምንድን ነው ወሩን ሙሉ የምንበላው? ምን አይነት ቅብጠት ነው? እንደውም ከዚህ በኋላ መብላት ያለብን እሁድ እሁድ ብቻ ነው። ኧረ አባዬ፣ ህይወታችንን የመዝናኛ ፕሮግራም ልታስመስለው ነው እንዴ? ቆይ እዳህን ለምን ትንሽ አዘግይታ አትከፍላቸው? አንድ ሳምንት እኮ ብትቆይ እኔም አግዛሃለሁ። እኔም አግዛችኋለሁ በመብላት። አጋስስ እንግዲህ ምን ምርጫ አለኝ? እዳዬን እስከምከፍል ድረስ መሳቀቅ ነው። ሰማለህ አቡ፣ ከዛሬ ጀምሮ አንተም ውሩም ወርቁም የቤት ኪራይ ትከፍላላችሁ። አባዬ፣ ሶስታችን ብቻ አይደለን? አንድ ምክር ልምከርህ ብለህ ስማኝ። ለምን የልጆችህን እጅ ከምታይ እንደ ጨዋዎቹ ሰዎች የተሻለ ስራ አትፈልግም? ስምና ለምን እንደመጣሽ ትነግሪኝ? እሺ፣ እኔ ሰላም እባላለሁ። ኦዲሽን ለማድረግ ነው የመጣሁት። እሱስ? እኔ እንኳን ለአባብላት ነው የመጣሁት። ምንም የምታባብላት ነገር ስለሌለ ተቀመጥ። ይቻላል ይቻላል። እምነታችሁን እኮ ያለ ቦታ ይዘውኝ። እሺ እሺ ሰላም፣ ከዚህ በፊት ትወና ላይ ሰርተሽ ታውቂያለሽ? ኧረ ምንም የምታውቀው ነገር የለም። ዛሬ መጀመሪያዋ ነው። እኔ ነኝ የቤታቸው አርቲስት ወርቁ እባላለሁ። ታውቁኝ ይሆናል። እስቲ ቀጥይ። እሺ አሁን ወደ ኦዲሽኑ እንግባ። እሺ እንችላለን። አንተ ግን አክሽን ስንልሽ ነው የምትጀምሪው። መቼ አክሽን አልሽ? ምን ወተት ጥደሽ ነው የመጣሽው? ምን ያስቸኩልሻል? አክሽን አልን አላልንም። ቆይ ግን የትኛዋን ካራክተር ነው ኦዲሽን ልታደርግ የነበረው? ያው የዋና ካራክተሯን ነዋ። ዋና ካራክተሯማ ተይዛለች። እና ለየትኛዋ ነው ኦዲሽን የምወስደው? አሃ ለጓደኛዋ ካራክተር ነው። የሰራተኛዋን ነው እንጂ የጥበቃስ የላችሁም እንዴ? እናንተ የምራችሁ ነው እንዴ? እና እዚህ የተቀመጥነው ለጨዋታ ይመስልሻል? ስንት የምንሰራው ስራ ያለብን ሰዎች እኮ ነን። አይደለም እንዴ? ተነስ፣ እዛ ጋር ተቀመጥ እኮ። እሺ እሺ፣ የሰራተኛዋ ዲያሎግ ምንድን ነው? ምንም፣ እጅ አስታጥባቸው ብቻ ትወጣለች። በቃ መስራት ከፈለግሽ መጀመር እንችላለን። እኔ አባብላታለሁ። የሚታጠበውን ሰውዬ ሉንል። ኧረ ያስፈልግ። እሺ በቃ አክሽን። እሺ፣ ግን ውሃው ሙሉ ነው ወይስ ግማሽ ነው? ችግር የለውም፣ ዝም ብለሽ ብቻ አስታጥቢ። ግን ቆይ እኔስ እንዴት ልታጠብ? ያው እንደዚህ ነው። እሺ አሁን ጀምሩ። አክሽን። እሺ እንካ ወንድሜ፣ እጅህን ታጠብ። ዲያሎግ የለሽም እኮ፣ ዝም ብለሽ አስታጥቢ። ዝም በይ በቃ። ዲያሎግ የለውም። ቆይ ግን እኔ ምን በልቼ ነው የምታጠበው? ማለት ሽሮ ከሆነ በደንብ እንድታጠበው ነው። ያው ጥብስ ከሆነ ግን በኋላ ላሸተው ስለምችል ባልታጠበው ብዬ ነው። ኧረ እባካችሁ ስራ ያለብን ሰዎች እኮ ነን። አንቺ ደግሞ ምንም ዲያሎግ ስለሌለሽ ከአፍሽ አንድ ቃል እንዳይወጣ። እሺ በቃውን ጀምሮ አክሽን። ይቅርታ ይቅርታ፣ የበላሁት ጥብስ ስለሆነ አልታጠብም። ቤት ወዳ አንተ የት ሄደህ ነው? በላውን ብዙ ዕቃ ስለምናመጣ ትሸከማለና እንሂድ። እናንተንስ ልዘላችሁ? እባክሽ፣ እኔ ለራሴ ደክሞኛል፣ ገብቼ ልተኛን። እንዴ ምን ሰርታ ነው የሚደክምህ? ትንሽ እንኳን አታስብም? ስነ ስርዓት ያዝ እንጂ። እሺ በቃ ጃኬት አድርጌ ልምጣ። ብሬን ሳትሰጠኝ የት ነው የምትሄደው? መጀመሪያ ሰላምታ አይቀድም ማሰለፍ። ውይ የእኔ ነገር ሰላም አደራችሁ? ደህና ነን። ደህና ነሽ አንቺ? በል ብሬን አምጣ።
የምን ብር ነው? ለደሞዝ ሰጥሻለሁ ብሎ ብር ተበድሮኝ ነበር። ዛሬ ደግሞ የደሞዙ ቀን ስለሆነ ልቀበለው ነው የመጣሁት። በምን አወቅሽ ዛሬ የደሞዝ ቀን እንደሆነ? እንዴ ገና ሳበድር ነው የደሞዝ ቀን ላይ አላርም የሞላሁት። እወለቱት እያሰለፍ እኛ ቤት ውስጥ ምንም የምንበላው ነገር የለንም። ስለዚህ አሁን ልመልስሎት አንችልም። ከአንድ ሳምንት በኋላ እንሰጦታለን። ታዲያ እኔ ምን አገባኝ እንዴ? ሳምንት ድረስ እኔስ ምን ልበላ ነው? ምን ችግር አለ? እኛ ጋር ብትወብረ ይበላሉ። ኧረ እባክሽ ብሬም ተወስዶ በምሳሪው ምግብ ተሰቃይቼ ስችለዋለሁ። አይ እንግዲህ ራስዎት ጉዳይ ቀረቦታ ይቅርብኛ። ይሄ ደግሞ ግርግር ለሚል ምግብ እግርግር እንዳይልቦት በእጆት መብላት ነው። እሺ ስንት ብር ነው ያለብኝ? 2000 ብር። ዛሬ ግማሹ ልስጥሽና ሌላውን ደግሞ ሌላ ቀን ሰጥሻለሁ። አይ ተበዳሪው ስትባል ስትወስዱ በልመና ስትመልሱ በልመና። በምንድን ነው ታዲያ አበዳሪና ተበዳሪ ልዩነቱ የሚታወቀው? አሁን ትስማሚያለሽ አትስማሚም? አልስማማም። ብሬን ስጠኝ። ግን በጣም የምር ነው ያዘንኩበት። አይደለም ማዘን። ለምን ፍራሽ አንጥፈሽ አትቀመጭም? ከዚህ በፊት 8 ሳይቶችን በማስረከብ የሚታወቀው ቴምር ሪል ስቴት ዛሬ ደግሞ 100% ለሚከፍሉ የ35% ቅናሽ በተጨማሪ 40% ለሚከፍሉ 20% ቅናሽ የሚያገኙበትን ታላቅ የበዓል ዲስካውንት ይዞላችሁ መጥቷል። በፒያሳ እንዲሁም በአያት ከ5.3 ሚሊዮን ሙሉ ክፍያ ጀምሮ ከባለ 2 እስከ ባለ 3 መኝታ ቤቶችን ከግሎ ያደርጉ። እንዲሁም በአጭር ጊዜ የሚረከቧቸውን ሱቆች በመሃል ፒያሳ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ፕሮፐርቲስ። እኔ እኮ ነግሬሻለሁ፣ እቺ ሀገር ለባለ ተሰጦች አትሆንም ብዬሻለሁ እኮ። ለዛ ነው አይደል የማያልፍልኝ። አንቺ ደግሞ ምን ቤት ነሽ? አይ ያው እኔ ግን ዝም ብዬ ሳያቸው በጣም የወደዱኝ ይመስለኛል። እና ደውሎ ነው የዋና ካራክተሩን ሰተንሻል የሚሉኝ ይመስለኛል። ታያለ እንዴት በዘበኛ እኮ ነው ተመንቅረን የወጣ ነው። እናንተ ናችሁ እንዴ? አንተ በቃ እዚህ ቤት ብቻህን ከሆንክ የቤቱን ዕቃ መሸጥ ወይም መብላት ነው ሆነ ስራ። አባዬ ካሁን በኋላ ምግብ የምትበሉት በሳምንት አንዴ ነው ስላለ የሳምንቱን አንዴ ልብላ ብዬ ነው። እና የእኛን ሁላ አንተ ነው እንደምትበላው? ኧረ እኔ የምበላው ልጄን ታጥቤ ልምጣ። አዎ ልክ ነሽ። ለእኔም የእጁ አምጪልኝ ልጅ። ኧረ ወንድሜ ታጠብ። ደፋር እንደው አንተ ግን አቡ አለ እና የት ሄዳችሁ ነው የመጣችሁ? ምን እባክህ አንድ ፊልም ምናምን እንሰራለን የሚሉ ሰዎች እኔና ውሮኑ ካልሰራችሁ ብለው ጠርተውን ነበር። ከዛ ውሮን ሲያያት ብዙም አልወደዷትም። እኔን ሲመርጡኝ በዶላር ካልተከፈለኝ አልሰራም ብዬ ግግም ቢለምኑኝ በስተመጨረሻ አንተ ከሌለበትማ ፊልም አይሆንም ብለው ፊልሙን አቆሙት። እኛም ወደ ቤታችን መጣ። ምን ተዋናይ ሆናችሁ ልትሰሩ ነበር ሄዳችሁት? ነበር በጥበቃ መናቅሩ አስወጡን እንጂ ከፍ እንዴ። እናንተ ደግሞ ቆየት የምትችሉትን ትወና ነው። እኔ ብሆን እሺ፣ አንተ ብትሆን ምን? እኔንማ ታውቃላችሁ ምን አይነት እሳት የላስኩ ተዋናይ እንደሆንኩ። ትወና በእኔና በሻሩክ ጊዜ ቀረ። ታስታውሱም እንዴ? ሰው ራሱ እኮ መንገድ ላይ እኔና ሻሩክ መለየት አይችልም ነበር። ኧረ ለመለየትማ በጣም ቀላል ነው። ምን ያው እኔ ኢትዮጵያዊ እሱ ህንዳዊ ስለሆነ አይደለም። አንተ ሌባ እሱ አክተር ስለሆናቸው። እኔ ምንጭ ብት እኔ በጣም አሪፍ ሀሳብ አለኝ። ለምን የራሳችንን ፊልም አንሰራ? ከዛ ዩቲዩብ ላይ እንለቀዋለን። በጣም ብዙ ብር እናገኛለን። በጣም ታዋቂ እንሆናለን። አይመስላችሁ? ማንና እሱን ይለማመጣል። በጣም አሪፍ ሀሳብ። ከዛ በኋላ እነዚህ የከለከሉን ሰዎች ጋር ሄደን ፊልም መስራት እንዴት እንደሆነ እናሳያቸዋለን። አንድ በቃ ጎበዝ ተዋናይ እኔን አገኛችሁ ጉልበቴ እንዲሁ ልበዘብዙት ነው አይደል? ሻሩክ ማን ነው? ሻርኩ ዝም ብለህ ብላ። ወይኔ እናንተ ፊልም መጻፍ እንደዚህ ከባድ ነው እንዴ? እኔ ጋር ግን አንድ ሀሳብ አለ። በቃ ጻፊው። ከዕለታት አንድ ቀን ብለሽ ጻፊ። ከዕለታት አንድ ቀን። እሺ ከዛስ? እንዴ ሁሉንም እኔ ነኝ እንደማስበው፣ እናንተ ማዋጡበታል እንዴ? እሺ ቀጥይ። እሺ ከዕለታት አንድ ቀን ጩባው የሚባል ሰካራም ነበረ። ሲንገዳገር ቱቦ ውስጥ ወድቆ ተሰበረ።
እንዴ እናንተ ምንድነው ቀልድ ነው እንደያዛችሁት? እኔ የምላችሁ ወይ እንዲቀለን ከርዕሱን ጀምር እንዴ፣ ከዛ ርዕሱን አይተን በሱ መሰረት እንጽፋለን። ይሄ እንደውም በጣም አሪፍ ሐሳብ ነው። ርዕሱ ደግሞ እንግሊዘኛ ቢሆን ኢንተርናሽናል ይሆንልናል ፊልማችን። እንዴ እንደዛ ከሆነማ ምን አለ እሺ መጀመሪያ የምንሰራውን ፊልም እንለየው። አክሽን ነው ወይስ የጦርነት? የፍቅር ቢሆን በጣም አሪፍ ነው። ፍቅር ያለሽ እንዴ? በዚህ ጊዜ ሰው ለተባክሮ የሚያየው ነገር ነው። ፍቅር ምናምን ያማታል። እንደውም ከሆነ የሚሆነው የክትክት ነው። እኔ ግን የአንድ በጣም ታዋቂ የሆነ ሰው ባዮግራፊ ብንሰራ ደስ ይለኛል። ያው ከተስማማችሁ። ያንተ ከሆነ ግን አንሰራ። ለምንድን ነው የማይሆነው? ከኔ በላይ አስተማሪ የህይወት ታሪክ ያለው አለ? እኔ እኮ ለጥበብ ስል ስንት ነገር ተሰቃይቻለሁ። አንተ ነህ እንጂ ጥበብን ያሰቃያት። በግጥሙ አልሆንልህ ሲል በዘፈን አልሆንልህ ሲል አሁን ደግሞ በፊልም። ኧረ በእናትህ ተፋታት እንዴ! በጣም እንጂ ቶክሲክ ኤክስ ነው የሆንክባት። እንደውም ለምን የዝርፊያ ፊልም አንሰራም? ከዛ የሌባውን ገጸ ባህሪ እኔ እሰራዋለሁ። ኧረ እባክህ የኔንም ቢያልከው የአንተን ባዮግራፊ ለመስራት ነው። በቃ እሺ፣ ስለ እናት እንስራ። ይኸውላችሁ እናታችን ታማ ከዛ በኋላ መታከሚያ ብር አተን ስንፈልግ ስንሰቃይ ምናምን። በጣም አሪፍ። ከዛ ቦምቡ ይፈነዳል። አንተ ደግሞ ምንድነው እናትና ቦምብ ምን አገናኛቸው? በቃ እዛ ታሪኩ ላይ ግን ሽጉጥ መኖር አለበት። እሱ ትኩረትን ይስባል። አያችሁ አይደለ? አሁን ጥሩ እየመጣን ነው። ጥሩ መተናል። ዋና ገጸ ባህሪ ሆኖ የሚሰራው ግን ማን ነው? በኋላ እንዳንጨቃጨቅ። እኔ ነኝ አይደል? ኧረ እባክህ በጣም ደፋር ነህ። ሀሳቡን ያመጣሁት እኮ እኔ ነኝ እንጂ ዋና ተዋናይ የምሆነው። ሁላችንም ለምን ተፈጥሮ እንደሰጠችን አንሰራም? ለምሳሌ አንተ እንደ ሌብነትህ፣ አንቺ ደግሞ እንደ ድንዝናሽ፣ እኔ ደግሞ በአደባባይ አብብ ተብዬ እንደተፈጠርኩኝ። እንደውም ለምን ካሜራውን እኔ ጋር ብቻ አታረጉት? ከዛ በኋላ ከአፍ የሚወጣውን ነገር መቅረጽ። ከአንተ አፍ ደግሞ ከአረቄ ሽታ ውጭ ምንድና ነገር ይወጣል? አሁን ወዴት ነው የምንሄደው? ጤፍ ልንሸምት ነው። የምን ጤፍ? የኬክ አለልህ የእንጀራ ነው። ወይ ስንት ኪሎ ነው ያሰብሽው? እውነት ለመናገር 25 ነበር ያሰብኩት፣ ግን አቡን ሳስበው 50 አደረኩት። ላሰለፍ ብሩን ስመልስ እያየሽ 50 ኪሎ ትያለሽ። በቃ 10 ኪሎ ይበቃል። ሌላውስ? በአፈር ሙዩ። እንዴት ዋላችሁ ብሬ? ሰላም ነህ ነጋሽ? ወደ አንተ እየመጣው ነበርኩ። ምን ነው በደህና? የተበደርከውን ብር እንድትመልስልኝ ነዋ። ዛሬ የደሞዝህ ቀን አይደለም እንዴ? እኔ የምለው የደሞዝህን ቀን በቴሌቪዥን አስነግረሃል እንዴ? ብሩ ልትመልስልኝ ወደ እኔ እየመጣ መስሎኝ ነበርኩ። አዎ ነበር። ስንት ነበር የወሰድኩት እባክህ? 4000 ብር። ወለድም ቢኖረው ደስ ይለኛል። ኧረ እኛም ባንሰጥህ ደስ ይለን ነበር። በሉ እንግዲህ ደህና ዋሉ። አሁን ደግሞ ዘይቱን ሰርዡ። ሰላም ነው አቶ ብርሃኑ? እሺ ደግሞ ያንተ ስንት ነው? እሺ ቆይ አሁን ምንድን ነው የማደርገው? እርስዎ ዝም ብሎ መተኛት ብቻ ነው ከእርሶ የሚጠበቀው። ለመተኛትማ ቤት ያልተኛም እንደ የሆነ የማደርገው ነገር ስጡኝ እንጂ። ምን አልጋ ልብስ ነው የማወራው ነገር ነው እንጂ። በቃ አሁን አውሩና በኋላ ግን አክሽን ሲባል ዝም ነው የሚሉት። እሺ አክሽን ማለት ደግሞ ምን ማለት ነው? ዝም በይ ማለት ነው። አሁን ተኝና ተቀረጪ። ይኸውልሽ አሰለፍ፣ ሀሳቡ ምን መሰለሽ? አንቺ እናታችን ነሽ እና በጣም በጠና ታመሻል እና እኛ ልጆችሽ ለአንቺ መታከሚያ መድኃኒት መግዣ የሚሆን ብር ስንፈልግ ምናምን የሚያሳይ ነው። እኔማ እናንተ እናት መሆን አልፈልግም። የውሸት እኮ ነው። ይሁና እንዴ የፈሩት ይደርሳል የጠሉት ይወርሳል ሲባል አልሰማችሁም እንዴ? አይዋ አንቺ እምቢ ካልሽ ይኸው ጩባውን ነው እናታችን አድርገን የምናሰራው። እሺ አሁን ይሄን ፊት አይቶ ማን ነው የሚያዝነው? እኮ አሰለፍ፣ እኛ እኮ አንቺን የፈለግንሽ ለዛ ነው። ደግሞ ራስሻለሽ እንዴ ድሮ በጣም ጎበዝ ተዋናይ ነኝ ምናምን ስትይ የነበረው። ይኸውልሽ አሰለፍ፣ በጣም ጥሩ አድርገሽ እኮ ከሰራሽ ገንዘብ ታገኛለሽ፣ ታዋቂ ትሆኛለሽ፣ ሽልማቶች ታገኛለሽ። እንደሱ በሏ ታዲያ። ጀመረኝ። አክሽን። በቃ እናታችን ታመመች አይደለ? እሺ አሁን ምንድን ነው የምናደርገው? ምን አውቃለሁ። በዛ ላይ መድኃኒት መግዣ እስከየት ነው የምናመጣው? ለምን እንደዚህ አናደርግም? ለምን ከት
እንዴ እያሰለፍ ምን እያረጉ ነው? አይ ከታመምኩ ላይ ቀር ለምን ጩኸት ነገር አይኖረውም ብዬ አስቡ። በቃ አያስቡ፣ ዝም ብሎ ይተኙ። በቃ ዝም ብሎ ይተኙ። ቆይ ምንድን ያመመኝ ግን? ያንቺን ነው የገጸ ባህሪዋ? በቃ ውሽ አሰለፍ እውነት እንዲመስል ማለት ነው። አንቺ ከዚህ በፊት ያመመሽ በሽታ ካለ እሱን ዝም ብለሽ አስቢው። እሺ በቃ ገብቶኛል። አሁን ጀምሩ። አክሽን! እናታችን ታመመች ማለት አይደል? እሻው ምንድን ነው የምናረገው? ምን አውቃለሁ። በዛ ላይ ደግሞ መድኃኒት መግዛት ከየት ነው የምናመጣው? ለምን እንደዚህ አናረግም? ምን? ኧረ ከት! ኧረ አሰለፍ በእናትሽ ምን እያረግሽ ነው? ከአሁን በፊት ያመመሽን አስቢ ያላልሽኝም እንዴ? እና ጉንፋን ነው ያመመኝ። በቃ እናታችንም ታመመች አይደለ? እንደው ምንድን ነው የሚሻለን? በዛ ላይ ደግሞ ለመድኃኒት መግዣ ብር ከየት ነው የምናመጣው? እናታችን ተኝ እንጂ መተኛቱ ነው የሚሻልሽ። ለምን ተነሳሽ? ግድ የላቸውም። ለካሜራ ውስጥ ለመግባት እንደዚህ ነው የሚመቸኝ። እንዴ አሰለፍ የምን ካሜራ? እኔስ መቼ ነው የምገባው? አንተ ዝም በል እንጂ አሰለፍ። ተኝ። አልተኛም። እማዬ ቆይ ስላመመሽ እኔ ላስተኛሽ። እሺ በቃ እንደምንም ብለንማ እናታችንን ማሳከም አለብን። እንዲህ እያየኋትማ እናቴ አትሞትም። መድኃኒት መግዛቱ ቢቀርስ? ኧረ ለምን ይቀራል? እንደምንም ብለንማ እናታችንን ማሳከም አለብን ነዋ። አንተ ካሮቱ መብላት አቁም እንጂ። ቆይ እናታችን አንዴ መጣን። እሺ መጣ። አንተ ቆይ ለምንድን ነው የማታርፈው? ደግሞ ካሮቱን ከየት ነው ያመጣኸው? እና ረጅም ሰዓት ስቆም ይርበኛላ። አንተ ደግሞ ከስክሪፕቱ ውጭ ሌላ ነገር አትቀባጥር። ኧረ እባክሽ ይህን አጋጣሚ ተጠቅሜማ ምንም ነገር መስራት እንደምችል ማሳየት እፈልጋለሁ። እና ለምን በተመረክበት አሰራ? በልና አሁን አክሽን! እኔ የምልህ ዳዊት አንድ ሀሳብ አለኝ። ዳዊት አትጩህ። አቤት። ምንድን ነው ዳዊት? ስላሰማም እንዴ? ዳዊት ነው ለካ ስሜ። ድሮ ከእናታችን ብር የተበደረ ሰውዬ ነበረ እና አሁን ብሩን መልስልን ብለን ለምን እናታችን አናሳከመም? ሰውየው እኔ ነኝ አይደል? ልክ ነሽ። እንዳልሽው እናደርጋለን። እሺ አይዞሽ እማዬ፣ በበሽታሽ ምክንያት እንቅልፍሽን እንዳጣሽ አትቀሪም። ገንዘቡን ከሄድም ብለን አምጥተን ታክመሽ ደስ የሚለው እንቅልፍሽን ትተኛለሽ። እማዬ አንቱ እትያሰለፍ እንዴ! እና ለምን ነበር የመጣችሁት? እንዴ ነገርንህ እኮ እናታችን በጣም ስለታመመሽ መድኃኒት መግዣ ያስፈልገናል እና ባለፈው የሰጠንህን 10 ሚሊዮን ብር መልስልን። አልመልስም። አንተ ካሜራ አትይኛ ነው የምታየው ወደኛ። አልመልስም። ለምንድን ነው ማትመልስልን? ምክንያቱም መብቴ ስለሆነ። እናታችን እኮ ታማለች። ለምን ድብን አትልም? ኧረ አንተ እዛው ድብን በል። ብሩን ካልሰጠህን በጉልበት ነው የምንወስድብህ። እስኪ ወንድ የሆነ መጥቶ ብሩን ይውሰድ፣ እደፈዋለሁ። በቃ እንደዛ ከሆነ ተደባድበን ያሸነፈ ይውሰድ። አይ ችግር የለውም፣ ብሩን ከሰጠን በሰላም እንሄዳለን። ግድ የለም፣ እዚህ ላይ አንቺ ሀሳብ የለም፣ የእኛ ነው። እንደሱ በለው።
መቼም ቢሆን ብሩን አልመልስም። ስማ፣ እናቴን ለማዳን ስል የማልከፍለው መስዋዕትነት የለም። የፈለገውን ነገር አረጋለሁ። ሞት እንጂ ሞት እንጂ። እንዴ በደንብ ሳልታይ? ከሞትኩ እኮ በደንብ አልታይም። እንዴ የተነጋገርነው እኮ መጨረሻ ላይ እንደምትሞት ነው። ቢያንስ እሺ ትንሽ እንድታይ እንደባደብ በደንብ። አትከራከረኝ። አሁን ሙት አልኩ ሙት። ደግሞ አይንህን ጨፍን እሺ ስትሞት። የታባቱ ገደልኩት። እንዴ የታባቱ ገደል እንዴ የታባቱ ገደለ እንዴ የታባቱ ገደልኩት። ነይ እናታችንን እናድን። አንቺ እንዴ! ኧረ ቀስ ብለን ነው የምንሄደው እዚህ ጋር። ይህንን ይመስላል እንግዲህ። እንዴት አያችሁት? ኤዲት ያደረግኩት ደግሞ እኔ ነኝ። በቲቪ ያያችሁት ሰው ደግሞ እኔ ነኝ፣ ሻሩክ አይደለም። እናንተ ግን እንደው ትንሽ አታፍሩም? እኔ ላቤ ጠብ እስኪል ድረስ እየለፋው እየመጣሁ በነፃ እየቀለብኳችሁ፣ እናንተ ግን በዚህ እድሜያችሁ ስራ እየሰራችሁ እኔን እንደማገዝ እዚህ ፊልም ምናምን እያላችሁ ትጃጃላላችሁ። ትንሽ እንኳን ሊና የላችሁም። ትንሽ እንኳ ትሰማላችሁ? ከዚህ በኋላ ምግብ የሚባል ነገር አታገኟት። እንዴ የወር አስቤዛውስ? የወር አስቤዛው ይኸው። እናንተ ግን በጣም ነው የምታናድዱት። ምን አለበት እኔን እንኳን ብታሰሩኝ? እኛ ከጀማሪ ጋር አንሰራም። እንዴ